አዲስ አበባ ከተማ ውስጥ ከሚገኙ የመዝናኛ አማራጮች መካከል አንዱ በሆነው የመከላከያ ሰራዊት የመኮንኖች ክበብ ተገኝተናል። ማህበረሰቡ ምን አይነት አገልግሎቶችን በውስጥ እያገኘ ይገኛል የሚለውን ወደ ውስጥ ገብተን የሚንቃኝ ይሆናል። ተከተሉኝ። መኮንኖች ክበብ ውስጥ አንዱ ከምናገኘው የመዝናኛ አማራጭ አንዱ እንግዲህ ይህ አሁን የተገኘሁበት የእግር ኳስ መጫወቻ ሜዳ ይገኝበታል። ይህ ስፍራ እንግዲህ በታሪኩ ለሀገራችን ብሔራዊ ቡድን ጭምር ታላላቅ ስፖርተኞችን ያፈራ ሜዳ ነው። ዛሬ ላይ እንግዲህ በተለይ በዚህ በመዝናኛ ቀናት ወይም ደግሞ በረፍት ቀናት የእሁድና ቅዳሜ ዕለት በርካታ የአካባቢው ነዋሪ ከህፃን እስከ አዋቂ እዚህ ቦታ ላይ ተገኝቶ አካላዊ እንቅስቃሴን ጭምር የሚያደርግበት ቦታ መሆኑን ለመመልከት የቻልንበት ሁኔታም አለ። እንተዋወቅ። እሺ፣ ኢንስፔክተር ቴድሮስ እባላለሁ። የዚህ ሜዳ ከፍተኛ ተጠቃሚ ነኝ። ይሄ የምታያቸው እንደዚህ ልጆቻችን ናቸው። እነዚህ ልጆች ደግሞ ለወደፊት ከሱስ ነፃ ሆነው እንደዚህ አገርን የሚያስቀጥል አገርን ትልቅ ደረጃ የሚያደርስ ተጫዋቾች እንዲሆኑ እንግዲህ መኮንኖች ክበብ አመራርና በውስጥ ያሉ ሰራተኞች ትልቅ ድጋፍ እያደረጉልን ነው። ከዚህ ሜዳ ብዙ ተጫዋቾች ወጥቷል። ለኛ ለአካባቢያችን አይደለም ለሌላ ሰው አስተዋጽኦ አለ። ሰርግ ብቲ፣ መዝናኛ ብቲ፣ ለልጆችሽ ማቆያ ብቲ፣ አሁን ብዙ አካባቢ ላይ እንደዚህ አይነት ሰፊ ኤሪያ የለምና የመከላከያ መኮንኖች ክበብ ትልቅ አስተዋጽኦ። እዚህ የምንመጣው ቅዳሜና ሮብ ነው የምንጫወተው። ኳስ ትወዳለህ በጣም? አዎ ውስጤ ነው። ጉድ ያው ሬዲ ጎበዝ። የሰው አቀባበሉ በጣም የሚገርም ነው። ስፔሻሊ አሁን ላይ ያው እንደ ሀገርም ስፖርቱ በጣም በደም እንትን እያለ ነው እየተስፋፋ ነውና ነገር ግን ይሄ ስፖርት ብዙ እየተስፋፋ አይደለም። በጣት የሚቆጠሩ ክለቦች ነው ያሉት። ከነሱም ውስጥ ያው ዋነኛውና አንደኛው የመከላከያ ሰራዊት ፋውንዴሽን መኮንኖች ክበብ ቴኒስ ክለብ ነው። ያው እንደምታየው ቦታው በጣም ያማረ ነው። ከበቂ በላይ የሆኑ ቴኒስ ኮርቶች አሉንና የሰው አቀባበል የሚገርም ነው። ብዙ ሰዎች መጥተው እንትን ያደርጋሉ፣ ኢንጆይ ያደርጋሉ እና ብዙ ጊዜ ስፔሻሊ ዊኬንድ ላይ በጣም ቢዚ ኮርት ነው ይሄኛ። አንድ ተዘጋጅ። ያው ስቴይ አሁን ደግሞ በመኮንኖች ክበብ ውስጥ ከሚሰጠው አገልግሎት አንዱ በሆነው የአካል ብቃት እንቅስቃሴ በሚደረግበት የጂም ስፍራ ላይ ተገኝተናል። እዚህ ቦታ ላይ እንግዲህ የአካባቢው ማህበረሰብ ጤንነቱን እየጠበቀ የሚገኝበት ሁኔታ እንዳለ ለመመልከት የቻልኩበት ሁኔታ አለ። እንግዲህ የሚጠቀሙ ሰዎች ደግሞ የሚሰጡን ሀሳብ እንከታተላለን። ሰላም ነው? ሰላም ነው። እንዴት ነህ? አለን። ስምህ ማን ልበል? ስሜ አንተነሽ ይባላል። እንደዚህ የተሟላ አገልግሎት መሰጠቱ ምንድነው ያለው ፋይዳ ትላለህ ለማህበረሰቡ? እዚህ እንግዲህ ለህብረተሰቡ ከጤና አኳያ ትልቅ ነገር ነው። ሰው ኮስት ነው ዋናው ነገርና ሌላ ቦታ ክፍያው ትንሽ ከበድ የሚል ክፍያ አለው። እዚህ ግን ጥሩ የሚባል ክፍያ ነው ያለው። ለህብረተሰቡ ጥሩ አገልግሎት ይሰጣሉ። ሌላ ጊዜ የመዝናኛ ሳልጀምር በፊት የኔ ልጆች በጣም ነው እንትናቸው ማስተሳሰባቸው ትንሽ ዝቅ ያለ ነው። አሁን ግን ሞር የተሻለ ነገር ነው የሚያሳዩት። በትምህርታቸውም በምንም ቤት የሚያሳዩት እንትን በጣም ጥሩ ስነ ምግባር ነው።